ዩቱብ አሁን ሰሞነኛ ወሬዎቹ ወይም እያደሳቸው ያሉት ነገሮች በጣም እየተለዩ እያደጉ በየጊዜው በየቀኖቹ አፕዴት ያደረጋቸው ነገሮች እንግዲህ በኢሜይል እንደሚደርሳችሁ ተስፋ አደርጋለሁ። አብዛኛውን በዚህ ሳምንት የተቀየረው አዲስ የሚጀምሩ በፊት 4000 ዎች አወሩ የሆነው አሁን በኔክስት ይር ማለትም በ2027 መጀመሪያ ላይ ወደ 8000 ዎች አወር እንደሚቀይረው እየተናገረ ይገኛል። ሃና ሚዲያ Hana Media. Hana Media. Hana Media. ዩቱብ አሁን ሰሞነኛ ወሬዎቹ ወይም እያደሳቸው ያሉት ነገሮች በጣም እየተለዩ እያደጉ በየጊዜው በየቀኖቹ አፕዴት ያደረጋቸው ነገሮች እንግዲህ በኢሜይል እንደሚደርሳችሁ ተስፋ አደርጋለሁ። አብዛኛውን በዚህ ሳምንት የተቀየረው አዲስ የሚጀምሩ በፊት 4000 ዎች አወሩ የሆነው አሁን በኔክስት ይር ማለትም በ2027 መጀመሪያ ላይ ወደ 8000 ዎች አወር እንደሚቀይረው እየተናገረ ይገኛል። ሌላው ደግሞ የሞኔታይዜሽን ማለትም ቻናላችሁ ገንዘብ መስራት የጀመረ ልጆች በኢሜይላችሁ ወይም ደግሞ በዩቲዩብ ስቱዲዮ ላይ መልእክቶችን እያስቀመጠ ይገኛልና እሱን ስንት ሰዎች ሞልታችኋል? በመሙላት ላይ ትገኛላችሁ ወይስ እየዘገያችሁ ነው? እሱንም የቀን ገደብ ስለሰጠው ቶሎ እያገባችሁ እሱን ፎርሞችን መሙላት ይኖርባችኋል ማለት ነው። አሞላሉንም አሳያችኋለሁ። ሞኒ ለሆናችሁ በዩቲዩብ ስቱዲዮ ወይም በኢሜይላችሁ የሚደርስላችሁን መልእክት ተከፍቱና አራት ማዕዘኗ ላይ አክሰፕት ተደርጋላችሁ። ከዛ እንደገና ሶስተኛውን ቦክስ ትነኩና እንደገና አሁንም ወደ ላይ ሸርተት ታደርጉና አክሰፕት ትሉታላችሁ። ከዛ የመጨረሻው ላይ ማለት ነው ሁሉንም እንደዚህ ከሞላችሁ በኋላ መጨረሻው ላይ አሉ ትሉታላችሁ። ጨርሳችሁ ማለት ነው። ሌላው ደግሞ ለአዲስ ዩቲዩበሮች በፊት ላይ የሚጠየቀው የነበረው 4000 ዎች አወር እና 1000 ሰብስክራይበር ነበረ። አሁን በአዲሱ ዓመት ላይ ቀይሮት ወደ 8000 እና 1000 ሰብስክራይበር ሊሆን ነው። አሁን ላይ ነው ይሄ እድል መጠቀም ያለባችሁ ብዬ ነው ማስበው። ጊዜውም አሁን ነው። ለአዲስ ነገሮችን ለመጀመር የምታስቡ ከሆነ ዩቲዩብ ላይ መስራት ገንዘብን ማግኘት የምትፈልጉ ሰዎች አሁን ላይ እንቅስቃሴ ማድረግ አለባችሁ። ማክሲመም ያለው 4 ወር ነው። ከ4 ወር በኋላ ላይ ብዙ ነገሮችን ይቀይራል ማለት ነው። ከቀየረ በኋላ ደግሞ ያንን 8000 ዎች አወር ለማምጣት በጣም ቫይራል መሆን አለበት ቪዲዮዎቻችሁ እና ቫይራል ለመሆን ደግሞ ምን አይነት ቪዲዮዎችን መስራት አለብን ብላችሁ ደግሞ መዘጋጀት ይኖርባችኋል ማለት ነው። ስለዚህ ካሁኑ እናንተ በዚች ባጭሯ ጊዜ ላይ ወደ ሞኔታይዜሽን ለመግባት 4000 ዎች አወሩን ለመሙላት መስራት አለባችሁ። ሌላው ደግሞ ዩቲዩብ ሾርት ቪዲዮ ላይ በጣም አዳዲስ ኢንፎርሜሽኖችን እየጨመረ ይገኛል። አፕዴት የምታደርጉበትን ነገሮች እዛ ላይ አፕዴት አጭር ቪዲዮ ስትሰሩ እዛው ላይ ኤዲት ማድረግ ትችላላችሁ። ልክ እንደ ካፕከት ማለት ነው። ኤአይ ቱሎችንም እዛው ላይ እንዲሁም ደግሞ ለኤአይ የሚሆኗችሁን ስክሪፕት እዛው ላይ አዘጋጅቶ ይሰጣችኋል ማለት ነው። እንደ ቻትጂፒቲ እንደ ጄሚናይ አይነት ማለት ነው። ብዙ ነገሮችን ዩቲዩብ በጣም እየቀያየረ ይገኛል። ከሌሎች ፕላትፎርሞች ጋር የመወዳደር ነገሮች ላይ ያለ ነው የሚመስለው እና በእርግጥም እየተወዳደረ ነው ብዬ ነው ማምነው። ቲክታክ አሁን ላይ አብዛኛውን ነገሮችን ይዞ የሚገኘው ቲክታክ ነው። አብዛኛውን ሰዎችም ጌምን የሚጫወቱት በቲክቶክ ስለሆነ አሁን ላይ ብዙ ነገሮችን ይቀይራል። በ2027 በጣም ብዙ ነገሮችን እጠብቃለሁ። እናም ጌሞችንም ከዚህ በፊት የተወሰነ ጊዜ ላይ ሙከራ ላይ ነበረ። አሁን በቀጣይ በ2027 ላይ ኖርማል እንደ ቲክቶክ ጌሞችን ያዘጋጃል ብዬ ተስፋ አደርጋለሁ። ከተዘጋጀ ደግሞ እድሉን በጣም እንጠቀምበታለን ብዬ ነው ማስበው። ማለትም 30% ነው ዩቲዩብ የሚወስደው፣ ሌላውን 70% ደግሞ ዩቲዩብ ለቻናሉ ባለቤት ነው የሚሰጠው። ቲክታክ ደግሞ በተቃራኒ ነው። 30% ኦር 40% ለቲክታከሩ፣ ከዛ ሌላውን ደግሞ ራሱ ነው የሚወስደው እና በጣም ከባድ ነው። ያኛው ኦቨር ነው የሚወስደው። ሀፋፍ እንኳን ቢሆን ለተቀማጭ ወይም ለቲክታከሩ ብዙም ጠቃሚነት አይኖረውም፣ ተጎጂ ነው የሚሆነው እና ስለዚህ እናንተ ምን ላይ ናችሁ ያላችሁት? እየተዘጋጃችሁ ነው ወይ? አዲስ ዩቲዩብ ከፍታችሁ እዛ ላይ ገንዘብ መስራት የምትፈልጉ ሰዎች አሁን ላይ በጊዜው አሁን ነው አረፈደባችሁም። ቶሎ ቶሎ ብላችሁ ቻናላችሁን ክሬት ካደረጋችሁ በኋላ ቪዲዮ በመስራት ከሰዎች ጋር ግንኙነት በመፍጠር ያንን ነገሮችን ማሳካት ትችላላችሁ ብዬ ነው ማስበው። በተጨማሪ ደግሞ ላይፍ ላይ በመግባት ቪዲዮዎቻችሁን አሪፍ እያደረጋችሁ እየሰራችሁ ቪዲዮ ላይ ከሰዎች ጋር ግንኙነት እየፈጠራችሁ ዩቲዩባችሁ ላይ በደንብ መስራት ይጠበቅባችኋል እና እዛ ላይ በጣም ትኩረት አድርጋችሁ መስራት አለባችሁ። ህጉ እንደ በፊቱ አይደለም።
ኢቭን እንኳን ክሬት ስታደርጉ ዩቲዩብ ቻናልን ክሬት ስታደርጉ ከበፊት ከነበረው ላይ ቀይሮታል፣ በጣም አሻሽሎታል ማለት ነው። በየጊዜው አዲስ ነገር አፕዴት ሲያደርግ እያሻሻለ ነው የሚሄደው እና እዛ ላይም ትኩረት በማድረግ እሱንም በጥንቃቄ እንድትሰሩ ነው የምነግራችሁ። አሁን ላይ በሾርት ቪዲዮዎች 10 ሚሊዮን ነበረ። ከ2027 በኋላ ስንት ሺህ እንደሚያስገባው ስንት ሚሊዮን እንደሚያስገባው አይታወቅም እና አዳዲስ የሆኑ ነገሮች መጥቷል። ሾፒንግ ማስገባት ትችላላችሁ። ከሰዎች ጋር ትነጋገራላችሁ፣ ከድርጅቶች ጋር በመሀል ላይ ማስታወቂያዎች የልብስ ድርጅቶች ኤቭሪቲንግ የሆኑ ማስታወቂያዎች ከገቡ በኋላ እነዛ ሽያጮች ከተሸጡ በኋላ ለእናንተ ክፍያ ያላችሁ ማለት ነው። እቃው ሲሸጥ ከእቃው ላይ ፐርሰንት ትሰራላችሁ ማለት ነው። ልክ እንደ ቲክታክ ሾፒንግ ላይ ከፈለጋችሁም ደግሞ ማያያዝ ትችላላችሁ። አሁን ላይ የመጣው አዲሱ አፕዴቲንግ እንደዚህ ይመስላል ማለት ነው። ቲክታክ ላይ ማንኛውም ሾፒንጎችን አድ ታደርጉ ነበረ። ከዛ ላይ የተገዛውን በፐርሰንታችሁ ለእናንተ ገቢ ይሆንላችኋል በቻናላችሁ፣ ወይም ደግሞ ክሬዲታችሁን ከያዛችሁ በኋላ ለእናንተም እቃውን እንድትሞክሩት ይላክላችኋል። ለሰዎችም ደግሞ ከተሸጠው ላይ ደግሞ በፐርሰንቱ ይሰጣችኋል ማለት ነው። ማለትም ዩቲዩብ አሁን ላይ እንደ ቲክታክ ሾፒንጉን ቢጀምረውም ኢትዮጵያ ላይ ያለን ሰዎች ይህንን የሾፒንግ ስራ ለመስራት አንዳንዶቹ እቃውን ራሱ ምርቱን እንድትሞክሩትና ቼክ እንድታደርጉት እናንተ ላይ ለውጥ የሚያመጣ መሆኑን ካመናችሁ በኋላ ነበረ እየሰራችሁ ሽያጩን የምትጀምሩት ማለት ነው። በአውሮፓ ሀገር ላይ እንደዛ ነው። አረብ ሀገራትም ላይ ትነጋገራላችሁ። እነዛ ሰዎች እቃውን ይልኩላችኋል። ቤታችሁ ሆናችሁ ነው የምትሸጡት። ከዛ የሸጣችሁት እቃ ልክ ላይ ሂሳባችሁ ተሰልቶ ይከፈላል ማለት ነው። የዩቲዩብ ደግሞ ልክ እቃውን እዛው ላይ አድ ታደርጋላችሁ። ሾፒንጋችሁን እዛው ላይ ማስተዋወቅ ትችላላችሁ። እንደዛ የተደረገ መሸጥና ሂሳባችሁን ተጨማሪ ገንዘብ ማግኘት ትችላላችሁ ነው እያለን ያለው። ሌላው ደግሞ ሾርት ቪዲዮ ላይ እንደነገርኳችሁ ሙሉ በሙሉ ቀይሮታል። እዛ ላይ ኤዲት ጄሚናይ ቻትጂፒቲ ምናምን በቃ መጠቀም አይጠበቅባችሁ ማለት ነው። ቀጥታ ከሌሎች ሶሻል ሚዲያዎች ላይ ራሱ ወስዳችሁ ሙዚቃው ኮፒራይት ያመጣብኛል ብላችሁ ራሱ መስጋት አይጠበቅባችሁም። አሁን ላይ ያንን ነገር ታመጣላችሁ፣ ያንን ቪዲዮ። ከዛ በኋላ እዛው ላይ ዩቲዩብ ሾርት ላይ ኤዲት ማድረግ ትችላላችሁ ማለት ነው። በጣም ቀላል አድርጎላችኋል። በጣም ደስ በሚል ሁኔታ ነው ነገሮችን እየቀያየረ ያለው። የሚከብደው ግን ለአዲስ ጀማሪ ዩቲዩበሮች ነው። ማለትም 8000 ዎች አወር ላይ በጣም ያንገታግታል እና በጣም ቫይራል የሚሆኑ ቪዲዮዎችን ማዘጋጀት አለባችሁ ማለት ነው። ስለዚህ አሁን ባለቻችሁ ታይም ላይ ተጣጥራችሁ ሞኒ ለመሆን መሞከር አለባችሁ ብዬ ነው የምለው። ያንን በማድረግ ወደ ሞኔታይዜሽን ዩቲዩብ ፓርትነር ፕሮግራም ላይ መግባት አለባችሁ ብዬ ነው የማስበው። እንደዛ እንዲሆን ደግሞ ቪዲዮዎቻችሁ ጥራት፣ የድምፅ ጥራት ዩቲዩብ ፓርትነር ፕሮግራም ላይ እንድትቀላቀሉ አሪፍ ቪዲዮዎቻችሁን በደንብ አዘጋጁ፣ በደንብ ስሩበት። የማይመጣ ነገር የለም፣ ለውጥም ታመጡበታላችሁ። አሪፍ ጠንክራችሁ ስትሰሩ ዩቲዩብ ራሱ ቫይራል ያደርጋችኋል። ቪዲዮዎቻችሁና የላይቭ ግንኙነት ከሰዎች ጋር የምትቀራረቡበትን ሁኔታዎችን በደንብ ስለሚያይ ከሰዎች ጋር ለመስራት አዳዲስ ቪዲዮዎችን አዳዲስ መረጃ ያላቸውን ሰዎች ጋር ተደራሽ ይሆናሉ ብላችሁ የምታስቡትን መረጃዎች ይዛችሁ በመቅረብ ቶሎ ቪዲዮዎቻችሁን በመልቀቅ ወደ ዩቲዩብ ፓርትነር ፕሮግራም እንድትገቡ እነግራችኋለሁ ማለት ነው። ስለዚህ ቪዲዮዎቻችሁ ላይ በደንብ ጥራት ያለውን ነገሮች ረዘም ያሉ ማክሲመም ከ15 ደቂቃ እስከ 20 እስከ 30 ደቂቃ ያሉትን ረዘም ያሉ እየሰራችሁ ብትለቁበት አሪፍ ነው። ማለትም ብዙ እይታም ይኖራችኋል። በዛው ልክ በታየላችሁ ልክ ታይማችሁ ሙቻወሩም እየሰራላችሁ እየቆጠረ ስለሚሄድ ማለት ነው። አጫጭር ቪዲዮ በምትሰሩበት ጊዜ ላይ ብዙ እይታ ቢኖረውም የዛን ያህል ሰዓት አይቆጥርላችሁም እና እዛ ላይ ጥንቃቄ እንድታደርጉ በዚህ አጋጣሚ ነግራችኋለሁ። እና ረዘም ያሉ ቪዲዮዎች ለረዘም ያለ ደቂቃ ሰዎች ጋር ቢያዩት አይሰለችውም፣ ደስ እያላቸው ያዩታል ብላችሁ የምታስቡትን ቪዲዮዎች በመስራት ለተመልካቾቻችሁ ማቅረባችሁን አትዘንጉ። በርቱ፣ ጠንክራችሁ ስሩበት። ዩቲዩብ አንድ መክፈል ከጀመረ አያቋርጥም። እንደ ወር ደሞዝተኛ በየጊዜው ቪዲዮአችሁ በታየ ቁጥር ያው ላይክ $100 ወይም 70 ዩሮ ከሞላላችሁ በኋላ ኢሚዲየትሊ ክፍያው ላይ ትገባላችሁ ማለት ነው። በየወሩ ክፍያችሁ እየጨመረ ይመጣል። ይሄ ነው ያለኝ መረጃ ለዛሬ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብነታችሁን አጠናክሩልኝ። ሃና ሚዲያ ሃና ሚዲያ